የእግዚአብሔር ስም የተባረከ ይሁን። ባለፈው ሳምንት መንፈሳዊ ህብረት ብለን ትምህርት ጀምረናል። አይ ሆፕ መንፈሳዊ ህብረት ትምህርት በትምህርት የሚያበቃ ሳይሆን የምንኖረውም ነው። ግን ዛሬ ለማጠቃለል እሞክራለሁ። እስቲ መንፈስ ቅዱስ እንዲያስተምረን አንገቶቻችንን ዝቅ አድርገን እንጸልይ። ቅዱስና ሕያው የተፈራ አምላካችን አባታችን ስለዚህ ጊዜ እጅግ አድርገን እናመሰግናለን። በተወደደች ጊዜ ሰማው እንዳልክ አቤቱ ጌታ እግዚአብሔር ሆይ በክፉ ቀን ደግሞ የምትረዳ በተወደደች ጊዜ ደግሞ የምትሰማ አቤቱ ጌታ እግዚአብሔር ሆይ ስለረዳህን ስላገስከን እጅግ አድርገን እናመሰግናለን። እነርሱም ደግሞ ከድካማቸው በረቱ ተብሎ እንደተጻፈ እግዚአብሔር ሆይ የብርታትን መንፈስ እንድትሰጠን በቃልህ ውስጥ አቤቱ ጌታ እግዚአብሔር ሆይ መንፈስ እንዲያልፍ እግዚአብሔር ሆይ ቁርጭምጭሚቶቻችን እንድታጸና ቤተክርስቲያን እንድትተከል እንድታፈራ መሰረት እንድትጥል በኢየሱስ ስም እንጸልያለን። ጌታ ሆይ እየተናገርክ ወደ ሙላት ወደ ፍጹም ሙላት እንድታደርሰን አንተን ወደ ማወቅ ልጅህን ወደ ማወቅ መንፈስህን ወደ መረዳት ድምፅህን ወደ መለየት ጌታ ሆይ ካለንበት እልፍ እንድንል ጌታ ሆይ በኢየሱስ ክርስቶስ ስም በቃልህ ዛሬ ረፋዱ ላይ እንድትናገረን በኢየሱስ ስም ሁሉን ላንተ አሳልፈን ሰጠን። እግዚአብሔር ሆይ ቃልህ እንዳይለቀቅ እንዳይሰራ እንዳይጠቅመን በተለያየ መንገድ የሚሰራ የክፉ የጨለማ የዲያብሎስ ኃይል ሁሉ በኢየሱስ ስም የተመታ ይሁን። የአመጽ ስራ ሁሉ ጌታ ሆይ የፈረሰ ይሁን። እግዚአብሔር ሆይ እኔም ቆሜ የማገለግለውን ባሪያ እንድትረዳ ቃል እግዚአብሔር ሆይ በኢየሱስ ስም እንዲለቀቅ እኔ ጸልያለሁ። በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። ባለፈው ሳምንት ምንድነው የተማርነው? ምን ብለን የጀመርነው? መንፈሳዊ ህብረት በሚል ነው የጀመርነውና ዛሬ እሱን እናጠቃልላለን። በዋናነት ያየነው ክፍል ዮሐንስ መልእክት ምዕራፍ 1 ላይ ያለውን ሐሳብ ነው። ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነውን በዓይኖቻችንም ያየነውን የተመለከትነውም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወትን እናወራላችኋለን። እናንተም ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እጽፍላችኋለሁ። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁም እንዲፈጸም ይህን እጽፍላችኋለሁ። በዚህ ሐሳብ ላይ ነበር ስንነጋገር የነበረው። መንፈሳዊ ህብረት ከአብ ጋር ከወልድ ጋር እንዲሁም ከመንፈስ ቅዱስ ጋር ያለ ህብረት እንደሆነ ተነጋግረናል። በዛ ተመርኩዘን ነው ስንማር የነበረው። እግዚአብሔር ህብረትን ይወዳል። አንዱ የእግዚአብሔር ባህሪ ምንድነው? ህብረት ነው ብለናል። ራሱን እግዚአብሔር በተለያየ መንገድ በሶስትነት የሚገልጥበት እኛን ኮምፕሌክሽን ውስጥ ሊከተን ሳይሆን ባህሪው ስለሆነ ነው ሶስትነት። ወይም ደግሞ የሚያግዘው አካል ፈልጎ አይደለም እግዚአብሔር በሶስትነት ራሱን ሊገልጥ የፈለገው። ለዚህ ዘመን አሁን ላለነው አማኞች እግዚአብሔር ሶስትም አንድም ነው የሚል የዶክትሪን መለያ ሊያደርግ ፈልጎ ሳይሆን እግዚአብሔር ባህሪው ስለሆነ ነው። አሜን። ለዚህ ነው ዘፍጥረት ላይ ምን አለ እግዚአብሔር? ሰውን እንደ መልካችን እንደ ምሳሌያችን ምን እንበል? እንፍጠር። እግዚአብሔር የእግዚአብሔር መለኮታዊ ባህሪ ነው ህብረትን እና በአዲስ ኪዳን ላለን አማኞች ደግሞ ራሱ ቤተ መቅደስን ወደ ምን ለወጠው? ከግንብ ወደ ምን ለወጠው? ወደ ሰዎች ስብስብ ለወጠው። ይሄ ነው የእግዚአብሔር አልቲሜት። ከሰለሞን ቤተ መቅደስ ይልቅ በዚህ ያለነው የከበርነን። ክብር ለእግዚአብሔር ይሁን። ምክንያቱም ከኋላኛው ቤት ክብር ይልቅ ከፊተኛው ቤት ክብር ይልቅ የኋላኛው ቤት ክብር
በሉኛ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ይሄ ነው ዓላማው። ቤተ መቅደስን ሲሰራ እግዚአብሔር በሰለሞን ውስጥ ቤተ መቅደስን አስቦ ሲሰራ ሪሊ ግንቡን አስቦ አይደለም እግዚአብሔር የሚያስበው። እግዚአብሔር ቤተ መቅደስን በሰለሞን ጥበብ ሲሰራው እግዚአብሔር ማንን አስቦ ነው? እችኛዋን ቤተ መቅደስ አስቦ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ኢየሱስ ምን አለ? ከሰለሞን የሚበልጥ ቤት አለ ይላል። በዚህ አለ። ከሰለሞን ይልቅ እግዚአብሔር የተጠበበበት ጥበብ ምንድነው ካላችሁኝ፣ የእግዚአብሔር ቤተ መቅደስ ሕያው የሆነችው ቤተ መቅደስ ቤተ ክርስቲያንን ነው። ክብር ለእግዚአብሔር ይሁን። ሁል ጊዜ በብሉይ ኪዳን ያለው የተሰራው ነገር ሁሉ የዚህ የአዲስ ኪዳን ምንድነው? ጥላ ነው። በሏ ጥላ ነው። ትክክለኛው ኢሜጅ ይሄ ነው። የቤተ መቅደስ ትክክለኛው ኢሜጅ ይሄ ነው። እግዚአብሔር ከሱ ጋር ህብረትን የሚያደርግ ሰው ለመፍጠር እንጂ ያሰበው በኤደን ገነት ውስጥ በዘፍጥረት መጽሐፍ ቅዱስ 1 ላይ ሲነግረን እግዚአብሔር ሰውን በመልኩና በምሳሌው ሊፈጠር ፈለገ እንጂ እግዚአብሔር ግንብ ቤተ መቅደስ የመስራት ዓላማ የለውም። ቤተ መቅደስ የተሰራው ራሱ ለደካሞች ነው የተሰራው፣ ለማይበቁ የእግዚአብሔር ክብር ከነሱ ላይ ለበነነባቸው እግዚአብሔርን ሳይታዘዙ ከኤደን ገነት ለወጡ ሰዎች የተዘጋጀ ነው ቤተ መቅደስ። አንተ ነህ ቤተ መቅደስ። አሜን። ስለዚህ ይሄ ቤተ መቅደስ ደግሞ የሚወከለው በመንፈሳዊ ህብረት ነው። ለዚህ ነው ዮሐንስ ሐዋርያ ዮሐንስ የመጨረሻው ሐዋርያ እኛ ቀምሰነዋል አይተነዋል እያለ የሚናገረው ስለ ክርስቶስ። ስለዚህ አሁን የተጨመራችሁት ህብረት ውስጥ የገባችሁት ህብረት ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋርና ከመንፈስ ቅዱስ ጋር የሆነ ህብረት ነው። እኛም ከነሱ ጋር ነው ህብረት እያደረግን ያለ ነው። ስለዚህ ህብረታችን ከስላሴዎች ጋር ነው ብለን ባለፈው ሳምንት ተነጋግረናል። ወደዛ አልመለስም ከጊዜ አንጻር። ዛሬ አንዳንድ ሐሳቦች ይኖሩናል። ሌላው ምንድነው የትክክለኛ መንፈሳዊ ህብረት? ብዙ አይነት ህብረቶች አሉ። እየተነጋገርን ያለነው ግን ስለ መንፈሳዊ ህብረት ነው። መንፈሳዊ ህብረት ላይ ምንድነው የተነጋገርነው? የተለያዩ ስታንዳርዶችን ተነጋግረናል። መገለጫዋ ምንድነው? የመንፈሳዊ ህብረት መገለጫ የሚለውን አይተናል። አንደኛ ክርስቶስን ያማከለች ቤተክርስቲያን መሆን እንዳለባት ተነጋግረናል። ቆላስይስ ምዕራፍ 3 ከቁጥር 15 እስከ 16 ያለውን አይተናል። ክርስቶስን ያማከለ ቤተክርስቲያን፣ የምትገስጽ ቤተክርስቲያን፣ የምታስተምር ቤተክርስቲያን፣ ክርስቶስን የምትሰብክ ቤተክርስቲያን መሆን አለባት። ቀጥተኛ መሆን እንዳለባት የእግዚአብሔር ቃል ይናገራል። ስለምን ተነጋገርን? በየዋህነት ይግዛ የሚል ሊደርሺፑ መንፈስ ቅዱስን ያማከለ ጌታ ኢየሱስ ክርስቶስን ያማከለ ትምህርት የሚሰጥባት ጌታን የምታመልክ በዝማሬ ጌታን የምታከብር እንደሆነ ክርስቶስን የምትገልጥ እንደሆነ ተነጋግረናል። ሁለተኛ ያየነው ትዝ የሚላችሁ ከሆነ አንደኛ ቆሮንቶስ ምዕራፍ 13 ላይ ስለ 12 ተነጋገርን። 12 ላይ 2 ነገር አየን። የመንፈሳዊ ህብረት መገለጫ 2 ነገር እንደሆነ አይተናል። አካል፣ ስለ ብልት ተነጋገርን። እንዴት ብልቶች በራሳቸው እንደተያያዙ ያ መንፈሳዊ ህብረትን እንደሚወክል አይተናል። ጳውሎስ ሲናገር መንፈሳዊ ነገር ልንገራችሁ ብሎ አንደኛ ቆሮንቶስ ምዕራፍ 12 ላይ ያወራውን እናውቃለን። የመጀመሪያው ስለ ብልቶች ተናገረና ከዛ በኋላ ደግሞ ስለ ጸጋ ስጦታ ተናገረ። እነዚህ መንፈሳዊ ነገሮች ናቸው አለ። መንፈስ አንድ ነው፣ ጸጋ ግን ልዩ ልዩ ነው ይልና እንደገና ደግሞ ስለ ብልቶች ይናገራል። ከዛ በኋላ ግን መጨረሻ ላይ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 32 ላይ ምን ይላል? የእግዚአብሔር ቃል እንደዚህ ይላል፣ አሁን ደግሞ ከዚህ የሚበልጠው ምን ልበላችሁ ልንገራችሁ ይልና አንደኛ ቆሮንቶስ ምዕራፍ 13 ላይ ወስዳቸዋል። አንደኛ ቆሮንቶስ ምዕራፍ 13 ላይ ስለምንድን ነው የሚናገረው? የፍቅር ቻፕተር ነው፣ ወይም ደግሞ የፍቅር ምዕራፍ የምንለው ነው። በመላእክት ልሳን እንኳን ብናገር ፍቅር ከሌለኝ ከንቱ ነው። ምንም አይነት መንፈሳዊ ነገር ቢኖረን፣ ምንም አይነት ህብረት ቢኖረን፣ ፍቅር ከሌለ ግን መንፈሳዊ ህብረት እንደማይረጋገጥ ነው በዛ ክፍል ላይ የሚናገረው። ስለዚህ ለመንፈሳዊ ህብረት መገለጫው ስታንዳርዱ አንደኛ እርስ በርሱ በፍቅሩ መያያዙ ነው። ኢትስ ቬሪ ኢምፖርታንት። እና አንድ ሰው ሲናገሩ በዚህ ላይ ምን አሉ? ስለ ፍቅር ሲያስተምሩ አንድ ሰው ወዴት ሄደ ይላሉ? ዛፍ ቆረጣ፣ ወይም ደግሞ አህያውን ይዞ ዛፍ ሊቆርጥ ሄደ ወደ ጫካ እና ቆረጠ እና ፍልጥ አደረገና በምን ላይ ጫነ? በአህያው ላይ ሊጭን ተነሳ። ለካ በዛ ስፍራ ሲመጣ አንድ ነገር ረስቷል። መጥረቢያውን ይዟል?
አህያውን ይዟል። ረጅም መንገድ ስለሚሄድ የራሱን ስንቅ የሚያስፈልገውን ነገር ይዟል። ግን አንድ ነገር ረስቷል። ምንድን ነበር የረሳው? አህያው ላይ እንጨቱን ከጫነ በኋላ የሚያስርበትን ማሰሪያውን አጣ። ስለዚህ ያ የተጫነበትን ፍልጥ የሚጭንበት ምንም ያህል ፈልጦ ቀኑን ሙሉ ፈልጦ ቢያዘጋጅ እንኳን ፍልጡን አህያው ላይ አድርጎ ይዞበት የሚሄድበት ምንም መንገድ የለም። ስለዚህ ይህ ሰው ምንድነው ማድረግ ያለበት? ወደ ኦሪጂናል ወደ ቤቱ ሄዶ ምን ማድረግ አለበት? ፍልጡን የሚያስርበትን ማሰሪያውን ይዞ መምጣት አለበት። እንዴት ፍልጥ አህያ ላይ ዝም ብሎ ሌጣውን ሊቀመጥ ይችላል? ስለዚህ አንድ ሰው ስለ ፍቅር ሲናገር ፍቅርም እንደዚህ ነዋል። ፍልጥ የሆነ የጸጋ ስጦታ ቢኖርህ፣ ፍልጥ የሆነ ማንኛውም ነገር ቢኖርህ፣ መንፈሳዊ ነገር የምትለው ነገር ቢኖርህ፣ ፍቅር ከሌለ ግን ከንቱ እንደሆነ በዚህ ምሳሌ አድርገው አስተማሩ። ስለዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ ያሉትን ስለ ብልቶች መያያዝ፣ ስለ ጸጋ ስጦታ መያያዝ ወይም ደግሞ ስለ ስጦታ ስናወራ ማሰሪያው ፍቅር ነው። ከሁሉ የሚበልጠው ልንገራችሁ እያለ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ላይ ያለውን ሐሳብ ይናገራል። ስለዚህ ስታንዳርዱ ምንድነው አለን? ፍቅር ነው። ሶስተኛ ስለ ሂዩሚሊቲን የተነጋገር ነው፣ ስለ ትህትና ፊልጵስዩስ ምዕራፍ 2 ቁጥር 3 እስከ 5 በዛ ክፍል ላይ በደንብ አድርጎ ስለ ሂዩሚሊቲ ነገረናል። እሱን የተማርነው እዛ ላይ ምንድን የተማርነው? በክርስቶስ የነበረው ሐሳብ በእናንተም ዘንድ ይኖር ይላል እግዚአብሔር ቃል። ወንድምህ ከአንተ እንደሚሻል ምን በል ይላል? ቁጠር። ስለዚህ መቁጠርን ተነጋግረናል። ስለ መቁጠር ስንነጋገር እታች ወረድ ብለን ስናይ ጌታ ኢየሱስ ክርስቶስ ያንን በደንብ ተንትኖ ያሳየናል። ከአብ ጋር መተካከልን ሳይቆጥር ራሱን ምን አደረገ ይለናል? ባዶ አደረገና እስከምን ድረስ የታዘዘ ሆነ ይላል? እስከ መስቀል ሞት ድረስ የታዘዘ ሆነ ይለናል። ራሱን ባዶ አደረገ። ሌላ ክፍል ላይ መጽሐፍ ቅዱስ ላይ ስንሄድ አንድ ስፍራ ይላል ስለ ክርስቶስ፣ ስለ ራሱ መምጫ ራሱ ክርስቶስ እኮ አያውቅም አይደል? ከአብ በቀር ያችን ቀን የሚያውቅ የለም። ለምን? ክርስቶስ ራሱን ባዶ ስላደረገ ነው። ያለውን ነገር ሁሉ ክብሩን ሁሉ ለማን ስለሰጠ ነው? ለአብ ስለሰጠ ራሱን ባዶ አደረገ፣ ከእውቀትም የጎደለ ሆኖ። ለምን? ሊሰራ ያለውን ነገር ሊሰራ በህብረት ውስጥ አብረው ስለሚሰሩ መዳንን የሰሩት አብ፣ ወልድ፣ መንፈስ ቅዱስ ስለሆኑ ከዛ በኋላ ኢየሱስ ክርስቶስ በመስቀል የታዘዘ ሆነልና በዚህም ምክንያት እግዚአብሔር ኢየሱስ ክርስቶስ ምን አደረገው ይላል? አከበረው። ከስም ሁሉ በላይ ምን ሰጠው? ስምን ሰጠው። የተነጋገርነው አንድ ፖይንት አለ። አንዳንድ ጊዜ ዝቅ ማለትም አንችልም። ዝቅ ብለው ደግሞ ለሚቀርቡን ደግሞ ሰዎች፣ ሂዩሚሊቲ ለሚያሳዩን ሰዎች ደግሞ አድቫንቴጅ የምንወስድ ሰዎች ስለሆንን ይሄ ኤሪያ በጣም ግሬ ኤሪያ ነው በእኛ መካከል። ብንችል ራሳችንን ፕሮሞት ብናደርግ እንመርጣለን። ስለዚህ መጽሐፍ ቅዱሳዊ ግን አይደለም። ያ የክርስቶስ ግን ሐሳብ አይደለም። በትህትና ራሱን ይቁጠር ማለት ወንድሙን ፕራዮሪ ያድርግ ነው እንጂ አንድ ሰው የማይገባው ቦታ ላይ ይቀመጥ፣ ካለ ጸጋው ይቀመጥ ማለት ግን አይደለም። አንድ ሰው የማይችለውን ነገር ይስራ ማለት አይደለም። ግን ፕራዮር እናድርግ፣ ወንድሞቻችንን ፕራዮር እናድርግ፣ እህቶቻችንን ፕራዮር እናድርግ፣ እናስቀድም፣ ኮንሲደሬት እንሁን የሚል ሐሳብ ነው ለእኛ የሚቀርልን እና አብና መንፈስ ቅዱስ ይህንን በደንብ አድርገው እንዳስቀመጡልን ያለ። ስለዚህ እኛ ያገኘነው ህይወት ራሱ በመታዘዝ የመጣ ህይወት ነው። ክብር ለእግዚአብሔር ይሁን። አብ ወልድ ለአብ የታዘዘበት ህይወት ነው። መንፈሳዊ ህብረት የተፈጠረው በዚህ ምክንያት ነው። ይሄ ሐሳብ ታዲያ በመካከላችሁ ይሁን። ጌታ ኢየሱስ ነው ያለው፣ ጳውሎስ ነው ያለው። የጌታ ኢየሱስ ክርስቶስ ትምህርት በመካከላችሁ ይሁን ብሎ የተናገረው። ዛሬ ሶስተኛ ነጥብ እናያለን። አሁን አዲስ ቻፕተር ላይ ገብተናል ማለት እስከ ባለፈው ሁለቱን ፖይንቶች ነው የተነጋገርነው። ሶስተኛው ዛሬ ስታንዳርዱ ምንድን ነው ካልን አንዱ
የአንዱን ሸክም ይሸከም ይላል እግዚአብሔር ቃል። ሁላችንም ገላትያ ምዕራፍ 6:2 ላይ እንሄዳለን። ምዕራፍ 6:2 ላይ በትክክለኛ መንፈሳዊ ህብረት ውስጥ ሊኖር የሚገባው ስታንዳርድ ወይም ደግሞ እንድንሆን የተጠራ ነው። ከእናንተ እያንዳንዱ የአንዱን ሸክም ይሸከም፣ እንዲሁም የክርስቶስን ሕግ ፈጽሙ ይላል። ከእናንተ እያንዳንዱ የአንዱን ሸክምን ይበል ይሸከም። በህብረት ውስጥ ነው ጳውሎስ ይህን መልእክት የተናገረው። ይሄ መልእክት ታዲያ ዝም ብሎ ድንጋጌ ብቻ ሳይሆን ሕግ ነው፣ የክርስቶስ ሕግ ነው፣ በህብረት መካከል የተሰጠ ሕግ ነው የሚለው እግዚአብሔር ቃል። ምንድነው የክርስቶስ ሕግና ከዚህ በፊት የምናውቀው ሕግ? ክርስቶስ ሕግ ምንድን ነው? የክርስቶስ ሕግ ጌታ ኢየሱስ ክርስቶስን ከተቀበልን በኋላ ከዳንን በኋላ ልንፈጽመው ልናደርገው የተገባ ፊተኛይቱ ቀዳማይቱ ሕግ ማለት ነው። ከሙሴ ሕግ ይለያል። ከሞሳይክ ሎ በጣም የተለየ ሕግ ነው ይህ ሕግ። ይሄ ሕግ ሰው ከእግዚአብሔር ጋር ከታረቀ በኋላ የሚፈጽመው ሕግ ነው። ጠንካራ ያልሆነ ሪጅድ ያልሆነ ይህ ሕግ በልብ ላይ የተጻፈ ሕግ ነው። እናልኩኝ በልብ ላይ የተጻፈ ሕግ ነው እንጂ በታብሌቱ ላይ በድንጋይ ላይ የተጻፈ በሙሴ ዘመን የነበረው ያ ሞዛይክ ሎ ሳይሆን በልብ ላይ መጽሐፍ ቅዱስ ሮሜ ምዕራፍ 5 ላይ ምን ያለ እግዚአብሔር ቃል የእግዚአብሔር ፍቅር በልባችን ምን ስላለ በመንፈስ ቅዱስ አማካኝነት በልባችን አትሉ ስለፈሰሰ ይላል። አያችሁ፣ ጌታ ኢየሱስ ክርስቶስን ከተቀበልን በኋላ ያለው ልብ በመንፈስ ቅዱስ የተነካ ልብ ነው። የሥጋ ልብ ነው። ሕግ ለመጻፍ የተመቸ ነው። ምክንያቱም በመንፈስ ቅዱስ የተዋጀ ስለሆነ፣ በመንፈስ ቅዱስ የተነካ ስለሆነ እግዚአብሔርን ቃል የሚነግረን ይህን ነው። ሮሜ ምዕራፍ 5 ላይ የእግዚአብሔር ፍቅር በመንፈስ ቅዱስ አማካኝነት በልባችን ስለፈሰሰ፣ ስለዚህ ይህን ሕግ ሊያስተናግድ የሚችል አቅምና ማንነት ላይ ነው ያለ ነው። ክብር ለእግዚአብሔር ይሁን። ስለዚህ የክርስቶስ ሕግ ተሰጥቶናል። እሱ ምንድነው? የክርስቶስ ሕግ እርስ በርሳችን እንድንሸካከም የተሰጠ ሕግ ነው። ይህን ሕግ ብንፈጽመው እንዳንሞት አይደለም። ግሬስ ድሪቭን የሆነ ጸጋ ተኮር የሆነ ሕግን የተሰጠ። በሙሴ ዘመን እኮ እንዳይቀሰፉ እንዳይሞቱ ነው ሕግን የሚያደርጉት። ይሄ ግን ሕግ የፍቅር ሕግ ነው፣ የጸጋ ሕግ ነው። ክብር ለእግዚአብሔር ይሁን። ስለዚህ ለቤተ ክርስቲያን ለመንፈሳዊ ህብረት ይህን ሕግ የምትፈጽም መሆን አለባት። መንፈሳዊ ህብረት ያላት፣ መንፈሳዊ ግንኙነት ያላት፣ መንፈሳዊ ኮኔክሽን ያላት እውነተኛ ህብረት የዚህ ስታንዳርድ ሊኖራት እንደሚገባ የእግዚአብሔር ቃል በደንብ ይነግረናል። ስለዚህ መጽሐፍ ቅዱስ ቅድም እንዳልነው አንዱ የአንዱን ሸክም ይሸከም፣ አንዱ ስለ አንዱ መጸለይ ያለበት፣ የታመሙትን መጠየቅ፣ ኒድ ያላቸውን ሰዎች መድረስ፣ በሐዘን ጊዜ ማጽናናት፣ ተስፋ የቆረጡትን ማበረታታት። እነዚህ ሸክሞች ናቸው፣ በሰው ህይወት ውስጥ ያሉ ሸክሞች ናቸው። ሸክም ዲፋይን ቢደረግ ከዚህ የሚወጣ አይመስለኝም። ሰው የጤና ሸክም ሊኖርበት ይችላል። የፋይናንስ ሸክም ሊኖርበት ይችላል። የኒድ ሰው በሐዘን ውስጥ ሊቀመጥ ይችላል እና ሌላ ሰው እንዲሸከመው ሊፈልግ ይችላል። ሰው በተስፋ መቁረጥ ውስጥ በደስፔሬሽን ውስጥ ሊሆን ይችላል እና ሰው የተለያዩ የህይወት ውጣ ውረዶች አሉት። እነዛ ሁሉ ሸክሞች ናቸው። የእግዚአብሔር ስም የተባረከ ይሁን። አራተኛውን ፖይንት እናያለን። እሱም የሚገኘው ዕብራውያን ምዕራፍ 10 ቁጥር 24 እስከ 25 ለፍቅርና ለመልካም ሥራ እንድንነቃቃ እርስ በርሳችን እንተያይ፣ በአንዳንዶች ዘንድ ልማድ እንደሆነው መሰባሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ
ይህን አድርጉ ይላል። ለፍቅርና ለመልካም ስራ እንድንነቃቃ ይላል። ይሄ እንድንነቃቃ የሚለውን ቃል ማየት ያስፈልጋል። ቤተክርስቲያን የምንመጣው እንድንነቃቃ ነው። ምን አይነት መነቃቃት? በኮንፈረንስ ላይ ያለው መነቃቃት ብቻ አይደለም በህብረት ውስጥ ሊኖር የሚገባው። ክፍሉ ስለ መነቃቃት ሲያወራ ስቲር ስለማድረግ ነው የሚያወራው። ስፐር ስለማድረግ ነው የሚያወራው። ወጋ ማድረግ አለ ወይ ህይወት ይሰራል ወይ እንደማለት ነው። ስፐር ነው የሚለው እንግሊዘኛው። ስፐር ማለት እነዚህ ካውቦይስ አይታችሁ ከሆነ የሚያደርጉት ጫማ አለና እኛ ሀገር ያው ፈረስ ሲነዳ እየተገረፈ ነው የሚነዳው። ሞር እዚህ ላይ ይገረፍ ይችላል። ምንድነው የሚያደርጉት? ክፍሉ የሚናገርበት በተለይ እንግሊዘኛው የሚናገረው ጫማቸው ላይ የሚታሰር ብረት ነገር አለ እና የሄዱ ፈረሱ ስፒዱን እንዲጨምር እንዲነቃቃ ምን ያደርጉታል? በዚህ ነው ወጋ የሚያደርጉት እና ያንን ነው የሚናገረው ስፐር የሚለው እና ወጋ እንዲያደርገው እንድንነቃቃ የሚለው ሐሳብ አለ ወይ? በህይወት አለህ ወይ? መንፈሳዊ ህይወትህ እንዴት ነው? የድሮ አማኞች እንዴት ነው ሰላም የሚባባሉት? እንዴት ነው ቤተሰብ ሁሉ ሰላም ነው ወይ? ህይወት ጥሩ ነው ወይ? አይደለም የሚባለው? ቃሉንስ ታነባለህ ወይ? ከአንዳንድ ሰዎች ጋር እንደዛ እንባባለን። ያው በጨዋታ መልክ ትጸልያለህ ወይ? ትተጋለህ ወይ? ህይወት እንዴት ነው? አገልግሎት እንዴት ነው? ማለት ኖርማሉ የሰው ጤና ይጠየቃል፣ ቤተሰብ ይጠየቃል። ለአማኝ ደግሞ የሚጨመር ነገር አለ። ህይወት እንዴት ነው? አገልግሎት እንዴት ነው? አንዳንዶች ደግሞ ቤተክርስቲያንስ እንዴት ናት ይላሉ። እና እዚህ የምንመጣው ህይወታችንን ፕሪዘርቭ ለማድረግ ነው። ቀኑ ስለቀረበ ማለት ነው። አንዳችን ለአንዳችን ምንድነው ስፒድ እንድንጨምር እንድንበረታታ የያዝነውን ነገር ለብ እንዳንል እንዳንጠፋ ባለፈው ተነጋግረናል። ሰዎች ሲደክሙ ከቤተ ክርስቲያን ይርቃሉ። ቢመጡ መልካም ነው። ለምን? አንድ ስፐር ያገኛሉ። አንዱ መጣና ወጋ ያረጋቸዋል። ለምን ጠፋ ቤተ ክርስቲያን? ለምንድን ነው እሱ በህብረቶች ላይ ማተገኝ? ምን ችግር አለ? ስለዚህ መንፈሳዊ ህብረት ይሄ ነው። ለሰዎች ግድ የሚለው ነው መንፈሳዊ ህብረት፣ እውነተኛ ስታንዳርድ ያለውና ለዚህ ነው መጽሐፍ ቅዱስም በዕብራውያን ላይ ያለውን ሐሳብ የሚነግረን። ለፍቅር ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ። ቤት መንፈሳዊ ህብረት ባለበት ስፍራ። ስለዚህ እነዚህ 4 ነጥቦች የመንፈሳዊ ህብረት ስታንዳርድ ናቸው። መንፈሳዊ ህብረት መኖር የሚገባቸው ፖይንቶች ናቸው። ዛሬ የምናየው መንፈሳዊ ህብረት ጥቅሞችን 2 ሐሳቦችን እንነጋገርና እንጨርሳለን። ቅድም ውሌ አልተነጋገርንም፣ ጎን ለጎን ተቀመጥን እንጂ ጥቅስ አልተነጋገርንም፣ አልተለዋወጥንም እና መዝሙር 133ን ቆሞ ተናገረና እግዚአብሔር ይመስገን ያልኩት። ምክንያቱም እግዚአብሔር በአንድም በሌላ ይናገራል ይላል እግዚአብሔር ቃልና እግዚአብሔር ደግሞ ራሱን ያለ ምስክር ምን አይልም አይተውም። ሁላችንም መዝሙረኛው ዳዊት ምዕራፍ 133 ቁጥር 1 ላይ ስንሄድ ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ ከራስ እስከ ጢሙ በልብሱ መደረቢያ እንደሚወርድ ሽቶ ነው፣ በጽዮን ተራሮች እንደሚወርድ እንደ አርሞንየም ጠል ነው። በዚያ እግዚአብሔር በረከትና ምን አዘጋጅቷል? ህይወትንም እስከ ዘላለም አዟል ወይም አዘጋጅቷል። አዟል ነው የሚለው ወይ ኮማንድ አድርጓል። እግዚአብሔር በዛ ስፍራ ምን አድርጓል? ኮማንድ አድርጓል። ምንን አዟል? በረከትና ህይወት በሉ። በረከትና ህይወት ታዟል። ማን ባለበት? ወንድሞች በህብረት ቢቀመጡ ነው የሚለው እግዚአብሔር ቃል። በጣም የሚገርም ነው። ይህንን ክፍል መዝሙረኛው ሲናገር ስለ ወንድሞች ህብረት ነው የሚናገር። ነው መልካም ነው። መጽሐፍ ቅዱስ እኮ ሲናገር ሰው ብቻውን ይሆን ዘንድ መልካም አይደለም። በእግዚአብሔር ፊት ብቻ መሆን መልካም አይደለም። በእግዚአብሔር ፊት መልካም የሆነው ነገር ምንድነው? ህብረት ነው። ለዚህ ነው ወንድሞች በህብረት ቢቀመጡ እነሆ መልካም ነው ይላል መዝሙረኛው ዳዊት። እግዚአብሔር ደግሞ አዳምን አየና የሆነ ያልተሟላ ነገር እንዳለው ስለገባው ምን አለው? ሰው ብቻውን ይሆን ዘንድ
ይሄ ለትዳር ብቻ አይመስልኝም። መጽሐፍ ቅዱስ ከሰጣቸው ሕግ አንደኛው ሰው ብቻውን ይሆን ዘንድ መልካም አይደለም ይልና ብዙም ተባዙም ምድርን ሙሏት ብሎ እግዚአብሔር ተናገረ። እና ለትዳር ብቻ ሳይሆን ይሄ የእግዚአብሔር ሐሳብ ነው፣ የእግዚአብሔር መልካምነት ነውና ሰውን ሁለት እንዲሆን ህብረት እንዲያደርግ እዚህ ክፍል ላይ ደግሞ ወንድሞች በህብረት ቢቀመጡ እነሆ መልካም ነው ይላል እና አብሮ መሆን መልካም እንደሆነ ይናገርና በጽዮን ተራሮች ከራስ እስከ ጢም በልብሱ መደረቢያ እንደሚወርድ ቅባት ነው ወይም ደግሞ ሽቶ ነው ይላል እግዚአብሔር ቃል። እንግዲህ ስለ ቅባት ነው የሚያወራው በዚህ ስፍራ ላይ። ማንን ነው መነሻ የሚያደርገው? አሮንን ነው እና ካህኑ አሮንን ነው መነሻ አድርጎ በዚህ ስፍራ ተምሳሌያዊ በሆነ መንገድ ምሳሌያዊ በሆነ መንገድ የሚናገረው። እንግዲህ ቅባት የሚቀባው ምንድን ነው? ራስ ነው አይደለ? ቅባት የሚቀባው ከዛ በኋላ ከራስ የወረደው ኦቨርፍሎ አድርጎ በኮላሩ ላይ በልብሱ ላይ እንደሚንጠባጠብ የእግዚአብሔር ቃል ይናገርና ከዛ በኋላ ይላል በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው፣ በዚያ እግዚአብሔር በረከትና ሕይወትን አዘጋጅቷል። ተመልከቱ፣ እዚህ ጋር የሚናገረው ስለ ጽዮን ተራሮች እና ስለ አርሞኒየም ጠል ይናገራል። የጽዮን ተራራን ስንመለከት ጽዮን ኢየሩሳሌም የእግዚአብሔር ከተማ ናት። በኢየሩሳሌም ደግሞ ኒኩለሱ ዋናው ቦታ ደግሞ የጽዮን ተራራ እግዚአብሔር የሚገኝበት። በዛው የጽዮን ተራራ አይነ ግቡ የሆነ ተራራ አይደለም። የጽዮን ተራራ ደረቅ የሆነ ጭንጫ የሆነ ድንጋይ የሆነ እግዚአብሔር ግን እንዲሁ ምን ያለው የመረጠው። ኢየሱስ ክርስቶስ እኮ ለምንድነው ሐዋርያቶችን በፓራብል የምትነግራቸው? ለምንድነው በምሳሌ ይህን ምስጢር አድርገህ የምትነግራቸው ሲሉት ኢየሱስ ክርስቶስ ምን አለ? ለእናንተ የእግዚአብሔር መንግስትን የማወቅ ምስጢር ምን ብሏችኋል? ተሰጥቷችኋል። እና እግዚአብሔር አንዳንድ ጊዜ ምስጢር አለው። ከእግዚአብሔር አንደኛው ምስጢር ምንድነው ካላችሁኝ፣ የእግዚአብሔር ምርጫ፣ የእግዚአብሔር ኳሊፊኬሽን አይገባም። እኛ ምስጢር እንደሆነን ታውቃላችሁ። እግዚአብሔር ኳሊፊኬሽን፣ ሰውኛ ኳሊፊኬሽን ቢኖረን እዚህ ጋር ላንቀመጥ ሁሉ እንችላለን። ግን ምርጫ፣ የእግዚአብሔር ምርጫ ምስጢር ነው። nobody can define። እግዚአብሔር እንዲሁ የጽዮን ተራራን ሲመርጥ በምርጫውን የመረጠው እንጂ በጣም ትሬዠር ስላለው ለም ስለሆነ አይደለም። ለምን ታውቃላችሁ? የእግዚአብሔር ስትሬንግዝ ነው። እኛ የሆነ ነገር ምረጡ ብንባል ለኛ የሚጠቅም ለም የሆነውን ሬቬኑ የሚያመጣ ፕሮፊታብል የሚያደርገውን ነገር ነው የምንመርጠው አይደል? የምንጠበበውን ከዚህ አንጻር ነው። እኛን ከብዙ ነገር የሚጠብቀንን ጎሽ የሚያሰኝ ነገር ለም የሆነውን ግሪን የሆነውን ነገር ነው የምንመርጠው። ለምን ታውቃላችሁ? ደካሞች ስለሆነ። ሰው ሁል ጊዜ ሴንስ ኦፍ ሴኩሪቲ ያለው አንድን ነገር ሲያደርግ ሴኩርድ ማድረግ ስለሚፈልግ ነው። እግዚአብሔር ግን ሲመርጥ ራሱን ተማምኖ ነው የሚመርጠው። እግዚአብሔር እኮ ታቦትን ሲሰራ ምንድን ነው የመረጠው? እንጨቱን ምን አድርጉልኝ አለ? የምን እንጨት? ግራር በሰው ዘንድ የሚመረጥ እንጨት አይደል። እኛ ምንረጡ ብንባል የወይራ እንጨት ነው የምንመርጠው አይደል? የዝግባ እንጨት ነው የምንመርጠው። አሁን ገበያ ብንወጣ ይሄ ነገር እንዴት ነው? የወይራ እንጨት ነው ይላሉ የሚሸጡ ሰዎች። ይሄ የዝግባ እንጨት ነው ጠንካራ ነው ይላሉ። ይሄ ሰውኛ ነው። ለምን? ለምንፈልገው ዓላማ ምን እንዲያደርግልን እንዲውልልን። ጠንካራ ስለሆነ ብንራመድበት ብንጥለው ስለማይሰበር ስለማይሰነጠቅ፣ እኛ ኢንኮምፕሊት ስለሆንን ነው። እግዚአብሔር ግን ሲመርጥ ኢየሱስ የዘላለም ጌታ ነው። እግዚአብሔር ማንን መረጠ? ያንን ግራር ዛፍ ታቦት አድርጋችሁ ስሩልኝ። ሚስጥር አለው እግዚአብሔር። አንደኛው የእግዚአብሔር ሚስጥሩ ምንድነው ካላችሁ፣ ፈቃዱ። በምን እንደተመረጥን እንኳን አናውቅም እኮ አይደል? እንዲያርጌ እንዲሰርቼ እዚህ መስሪያ ቤት ገባው እንላለን አይደል? ወይ የሆነ ነገር አገኘው እንላለን። ይሄ እኮ በምንም እኮ ሎተሪ እንኳን ሄደ እኮ ሎተሪ ገዝቼ ትላለህ እኮ። ቢያንስ ሎተሪ እንግዲህ እድል ነው አይደል? የመጨረሻ ነገር ሎተሪ እንኳን እዚህ ሄጄ እዚህ ሱቅ ሞክር ነው የምትለው። እዚህ ሱቅ ውስጥ እዚህ ኮንቬኒየንስ ስቶር ውስጥ 1 ሚሊዮን ብር ባለፈው ጊዜ ወጥቷል። ጥሩ ላክ ሊኖር ይችላል። ብዙ የምናሳብበት ነገር አለ።
እግዚአብሔር ሲመርጥ ግን የራሱ ምርጫ አለው። ምርጫው ሴክሬት ነው፣ አይገባንማ። እሱ አምላክ ነው። አሜን። የእግዚአብሔር ስም የተባረከ ይሁን። ስለዚህ እግዚአብሔር ግራሩን ሲመርጠው እንደዛ ነው ያደረገው። ኢየሱስ ክርስቶስን ኢሳይያስ 53 ላይ ምን አለው? ሰው እንኳን የወደው ዘንድ ምን የለውም ይላል። አያችሁ፣ ደምግባት የሰው መለኪያ ነው። እዛ ጋር ዘፍጥረት ላይ ግራር መረጠ እግዚአብሔር ታቦቱን ለመስራት። እግዚአብሔር ታቦቱን ለመስራት ግራር መረጠ። ዝግባ እያለ እነ ዝግባ እያሉ እነ ወይራ እያሉ ኢሳይያስ 53 ላይ ደግሞ እግዚአብሔር ምን አደረገ? ሰው ይወደው ዘንድ ደምግባት እንኳን የለውም። ከሰው ምርጫ ውጭ ያደረገው ኢየሱስ ክርስቶስ በበረት የመወለዱ ሚስጥር ምንድን ነው? ምን አለ? በቤተ መንግስት ተወልዶ ቢያርፍ ሁሉ ይከተለው ዘንድ። ይሄ እግዚአብሔር አሰራር ነው፣ እግዚአብሔር ሚስጥር ነው። እግዚአብሔር ሲሰራ በሰው አይምሮ የሚመች ነገርን አያደርግም። እግዚአብሔር ራሱ ግራርን የመረጠበት መንገድ አለ። ስለዚህ ኢየሱስ ክርስቶስን እንኳን ሲያመጣው ሰው ብቻ አይደለም፣ ከሰው ያነሰ አድርጎ ነው ያመጣው። በየቤቱ ስለሚሰቀለው ፒክቸር አይመለከተኝም። እኔ ከፒክቸሩ ይልቅ ቃሉን ነው ማንበብ ያለብን። ኢሳይያስ 53 የሚለው ደምግባት የለውም ካለ ደምግባት የለውም። የሕማም ሰው ድዌን የሚያውቅ ነው የሚለው እግዚአብሔር ቃል። እዚህ ጋር ደግሞ ስንመጣ የእግዚአብሔር ቃል ምን ይላል ታውቃላችሁ? ዘካርያስ ምዕራፍ 3 ላይ ካህኑ ታላቁ ካህን ኢያሱ በእግዚአብሔር ፊት ሲቆም ማን መጥቶ ከሰሰው? ሰይጣን የማይሆን ፒክቸር ሊሰጥ ፈለገ። አንዳንዴ ወደኛ ይመጣል። እኛ በእግዚአብሔር ምርጫ ተመርጠን ይነግረናል። አንተ አልበቃህም ይልሃል። የእግዚአብሔርን ስራ ሊያፈርስ ዲያብሎስ እንደዚህ ነው የሚመጣው። ሊከሰው መጣ። ምን አለው? ለምን? እድፋም ልብስ ስለለበሰ፣ ጥምጣሙ እድፋም ስለሆነ። ታውቃላችሁ የኢየሩሳሌም መመረጥ እያወራው ያለው ስለ ጽዮን ነው። እያወራው ስለ ጽዮን ተራራ ነው እያወራው ያለው። ምክንያቱም ስለ ኢየሩሳሌም ስናወራ ኢየሩሳሌም እንዳልኳችሁ ኤቨርግሪን የሆነች ቦታ አይደለችም። ደግሞ የእግዚአብሔር መገኛ የሆነው የእግዚአብሔር ድዌሊንግ ያለበት ደግሞ የጽዮን ተራራ ደግሞ ጭንጫ ድንጋይ ነው። ግን እግዚአብሔር የኔ ቦታ ነው ብሏል። እሱ የኔ ቴሪቶሪ ነው ብሏል። ወደ ጽዮን ተራራ አልደረሳችሁም ይላል። አሁን ወደ ጽዮን ተራራ፣ ወደ እግዚአብሔር ከተማ፣ ወደ ኢየሩሳሌም፣ ወደ ጽዮን ተራራ ምን ብላችኋል ይላል ዕብራውያን ላይ 12 ላይ ደርሳችኋል ይላል እግዚአብሔር ቃል። የእግዚአብሔር ከተማ ነው። እግዚአብሔር ከተማዬ ካለ ድንጋዩን ቦታ በቃ እግዚአብሔር ከተማ ነው። የእግዚአብሔር ምርጫ ነው። ስለዚህ እግዚአብሔር ዘካርያስ ምዕራፍ 4 ላይ መጣና በእድፉ ምክንያት በልብሱ መቆሸሽ ምክንያት ሊከሰው ሲመጣ ምን አለው? እግዚአብሔር እንደዚህ አለው። መልአኩ ምን አለው? ኢየሩሳሌምን የመረጠ ምን ይበልህ? ኢየሱስ የዘላለም ጌታ ነው። ኢየሩሳሌምን የመረጠ ይገስጽ። እግዚአብሔር ካለምንም ቅድመ ሁኔታ ኢየሩሳሌምን መርጧል። ክብር ለእግዚአብሔር ይሁን። ሰይጣን ወደ ህይወት ሲመጣ ተመርጫለሁ ነው ማለት ያለብህ። አልበቃህም ሲልህ እበቃለሁ ነው ማለት ያለብህ። የእግዚአብሔር ምርጫ ሚስጥር ነው። አሜን። ኢየሩሳሌምን የመረጠ አየ። በቃ እግዚአብሔር ማንን መርጧል? ኢየሩሳሌምን የመረጠ። በዛ መንፈስ ተገሰጽ ነው ያለው ዲያብሎስን። ታላቁ ካህኑን ኢያሱን ሊኮንነው መጣ ያ መንፈስ፣ ያ ዲያብሎስ፣ ያ ሰይጣን። የተመረጥንበት መመረጥ ወገኖች የከበረ ነው። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ሲናገር ስለ ኢየሩሳሌምም ሲናገር ስለ ጽዮንም ሲናገር ጽዮን ባዶ ነች፣ ድንጋይ ነች። እዚህ ጋር ግን ሲናገር እንደዚህ ይላል፣ በጽዮን ተራራ እንደሚወርድ እንደ አርሞኒየም ጠል ነው ይላል እግዚአብሔር ቃል። አርሞኒየም ተራራ ነው፣ ጽዮንም ተራራ ናቸው። አርሞኒየም ሁል ጊዜ ኤቨርግሪን የሆነ የተራራው ጫፍ ላይ ሁል ጊዜ በረዶ ነው። እግዚአብሔር ያንን ቢመርጥ
ከተማዬ ግን ያለው የቱን ነው? ምድረ በዳውን ድንጋዩን ነው። ስለዚህ በሁለቱ መካከል ጂኦግራፊካሊ ብታዩ ከ100 ማይል በላይ ልዩነት አላቸው። ከ100 ማይል በላይ በአርሞኒየም ተራራና በኢየሩሳሌም ወይም ደግሞ በጽዮን ተራራ መካከል ምን አለ? የ100 ማይል ልዩነት አትሊስት አለ። ግን እዚህ ጋር ሲናገር ምን ይላል እግዚአብሔር ቃል? በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው ይላል። ስለዚህ አሁን ታዲያ የጽዮን ተስፋዋ ምንድን ነው? ዓመቱ ሙሉ ዝናብ የማታገኝ ናት። ጥቂት ቀናቶች ብቻ ጥቂት ወቅቶችን ብቻ ዝናብ የምታገኝ ለዓይን የማትገባ ሰው የማይወደው የማይመርጠው ቦታ እንኳን ተመሩ ቢባል የማትመሩት ቢከፍሉኝም አልወስደውም የምትሉት ቦታ ነው። መጽሐፍ ቅዱስ ግን ሲናገር ምን ይላል እግዚአብሔር ቃል? እንደ አርሞኒየም በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው። ልክ የአርሞኒየም ተራራ በሙቀት ጊዜ ምን ያደርጋል? በረዶቹ መቅለጥ ይጀምራሉ። መጽሐፍ የሚነግረን ያ የቀለጠው ጠል ወደ ውሃ ነው አይደለ? በረዶ ወዴት ነው ሲቀልጥ? ውሃ ነው የሚሆነው። ያ ውሃ ሄድና ማንን ያጠጣል? ኢየሩሳሌም ያለችውን ጽዮንን የሚያጠጣ ነው። በታሪክ ሊሆን አይችልም። እዚህ ጋር ግን ሜታፎሪካሊ ስፒኪንግ ነው የሚናገረው። ምሳሌያዊ የሆነ ነገር ነው የሚናገረው። ምክንያቱም በ100 ማይል መካከል እዛ የቀለጠው በረዶ ውሃ ሆኖ ኢየሩሳሌምን ያጠጣል ነው የሚለው እግዚአብሔር ቃል። ምን ብሏል ነው የሚለው? በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር ምን አዟል? በረከትና ሕይወትን አዟል። ግን ምንድነው የሚለው? አዟል ነው የሚለው። እግዚአብሔር ኮማንድ አድርጓል። ከተፈጥሮ ውጪ ኮማንድ አድርጓል። ምን እያለ ነው? ሊሆን አይችልም። አሁን ብትሄዱ አርሞኒየም ጽዮንን አያጠጣም። ሩቅ ነው፣ 100 ማይል ነው፣ ከ100 ማይል በላይ ነው። ግን ተምሳሌታዊ በሆነ ሁኔታ ነው። ወደዳችሁም ጠላችሁም ምን እያለ ነው? ጽዮን ትለመልማለች እያለ ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ነው። እግዚአብሔር የሚገርም እኮ ነው። አርሞኒየምን ቢመርጥ ምን አለ? እግዚአብሔር ግን ደረቁን መረጠ። ይሄ እግዚአብሔር ምስጢር ነው። ስለዚህ የወንድሞችም ህብረት እንደዚህ ነው የሚለው። ህብረቱ ሲታይ ምንም ላይመስል ይችላል። በዛ ግን በረከት ታዟል። እግዚአብሔር በዚህ ስፍራ በረከትን አዟል። ክብር ለእግዚአብሔር ይሁን። ኢየሱስ የዘላለም ጌታ ነው። ማንም ሊረዳው አይችልም። ያንተ መሰበሰብ እዚህ ምስጢር ነው። እግዚአብሔርን ያደረገው የወንድሞች መሰብሰብ፣ የወንድሞች ህብረት፣ መንፈሳዊ ህብረት። ሃሌሉያ! ልክ እንደዚህ ነው የሚለው እግዚአብሔር ቃል። በዛ በረከትና ህይወት ታዟል ይላል። በዛ ኢየሩሳሌም፣ በዛ ጽዮን ምን ትላለች? ትለመልማለች። ሃሌሉያ! ስለዚህ መንፈሳዊ ህብረት በረከት ነው። በመንፈሳዊ ህብረት ውስጥ ምን አለ? በረከት አለ። በሉ እስቲ ሃሌሉያ! የምታየው ነገር ላይመስል ይችላል። በዛ ውስጥ ግን የእግዚአብሔር በረከት አለ። አሜን። ቤት በጽዮን ተራራ፣ እስቲ በጽዮን ተራራ በሉ። በጽዮን ተራራ እግዚአብሔር ባለበት፣ እግዚአብሔር ህብረት በሚያደርግበት፣ አብ ወልድ መንፈስ ቅዱስ ህብረት በሚያደርጉበት ቦታ በረከት አለ። ያ በረከት ለሁሉም የሚሆን አይደለም። እውነት ነው እንላል መጽሐፍ ቅዱስም ይናገራል። እግዚአብሔር ለጻድቁም ለኃጢአውም ምን ያደርጋል? ፀሐይም ዝናብም። የአርሞኒየም ጠል ግን ለጽዮን ብቻ። እኛ አሁን ወቅት ስለመጣ ለጻድቁም ለኃጥኡም ዝናብ ስለሚወጣ ፀሐይ ስለሚወጣ በዛ ውስጥ ካታጎራይዝድ ሆነን አይደለም ያለ ነው። ሊመስለን ይችላል፣ ግን አይደለም። የእግዚአብሔር በረከት በአንተ ህይወት ስለሚመጣ ነው። አሜን። ዘማሪዋ እኮ ምን አለች? ደሞዜን የሚከፍለኝ ወሮታይን እግዚአብሔር አይደለም ወይ ብላ ዘመረች። አንተ የምትረካው፣ አንተ የምትባረከው ለማንም በሚዘንበው ሳይሆን ከአርሞኒየም ጠል ከሚፈሰው ጌታን ስራው ደይር ስለምታመልክ፣ ከቅዱሳን ጋር ህብረት ስለምታደርግ፣
እዚህ ከተገጠምክበት እዚህ ህብረት ከምታደርግበት ከአብና ከወልድ ከመንፈስ ቅዱስ ጋር ህብረት ከምታደርግበት በረከት የተነሳ ነው። ክብር ለእግዚአብሔር ይሁን። ከጠሉ የተነሳ ነው። ከሚፈሰው ጠል የተነሳ ነው የምትባረከው። ወንድሞቼ እናቶቼ ዝናብ ስለዘነበ ብላችሁ ካሰባችሁ ተሳስታችኋል። እሱ የፍጥረታዊ አስተሳሰብ ነው። እዚህ ጋር የሚነግረን እግዚአብሔር የወደደውን ቦታ ያንን ሬዲየስ እግዚአብሔር ሌላ ቦታ ሳይሆን ወዴት አዞታል ነው የሚለው፣ ከአርሞኒየም ወደ ጽዮን። ይሄ እግዚአብሔር በረከት ነው። እግዚአብሔር ለመንፈሳዊ ህብረት ያዘጋጀው በረከት ነው። በዛ በረከትና ህይወት ምን ብሏል? ታዟል። ተነጋግረናል ባለፈው። ስንሰበሰብ ምንድነው የምናደርገው ስንል በማዕድ ዙሪያ ነው የምንቀመጠው። ምንድነው ያ ማዕድ? ቅድም ያነበብነው አንደኛ ዮሐንስ ምዕራፍ 1 ላይ ያለው ህይወት ነው የምንበላው። በዛ ስፍራ ተባብለናል። ህይወት ተገለጠኛ አይተነዋል። እኔ የህይወት እንጀራ ነኝ። እኛ ኖርማል እንጀራ ከሚበሉት ወገን ሳንሆን የክርስቶስን ስጋና ደም በመብላት ህብረት የምናደርገን። ክብር ለእግዚአብሔር ይሁን። እዚህ የምንበላው ስጋና ደም ነው፣ የክርስቶስን ህይወት ነው። እዚህ ፕራክቲስ የምናደርገው በህይወታችን ኮኔክት የምናደርገው የክርስቶስን ህይወት ነው። በዛ ህይወት ነው መንፈሳዊ ህብረት የምናደርገው። ስለዚህ ይሄ በረከት በጽዮን ላይ ያለው በረከት ለቅዱሳን ህብረት፣ ለወንድሞች ህብረት የታዘዘ በረከት ነው። ክብር ለእግዚአብሔር ይሁን። አሜን። ለማንም የሚዘንብ አይደለም። ወልካም ወደዚህ ለሚመጡ ወደ ጽዮን ተራራ ለሚወጡ ቅድም አንብቤ ያለው ዕብራውያን ምዕራፍ 12 ላይ ወዴት ደርሳችኋል ነው የሚለው። ወደ እግዚአብሔር ከተማ ወደ ጽዮን ደርሳችኋል። መንፈሳዊ ሌቭል ነው፣ መንፈሳዊ ሪያልም ነው የሚያወራው ዕብራውያን 12 ላይ ስለ ዕብራውያን ሰዎች የሚነግራቸው። የእግዚአብሔር ከተማ እግዚአብሔር ባለበት፣ ንጉሱ ባለበት፣ መንፈሱ ባለበት። አሜን። ስለዚህ በመንፈሳዊ ህብረት ውስጥ ከምናገኘው ጥቅም አንደኛው ምንድነው? ስፔሲፊክ የሆነ በረከት አለ በዛ። አሜን። የእግዚአብሔር ስም የተባረከ ይሁን። አንደኛው ጥቅም ይሄ ነው። የመጨረሻው የምናየው መንፈሳዊ ስልጣን በሚል እናያለን። ሁላችንም ማቴዎስ ምዕራፍ 18 ላይ እንሄዳለን። ማቴዎስ ምዕራፍ 18 ከቁጥር 15 ጀምሮ ያለውን አባል። ወንድምህም ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁን በላው ይላል፣ ውቀሰው። ቢሰማ ወንድምህን ገንዘብ አድርገው፣ ባይሰማ ግን በሁለት ወይም ሶስት ምስክር አፍ ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ከአንተ ጋር ውሰድ። እነርሱንም ባይሰማ ለቤተ ክርስቲያን ንገራት። ደግሞ ቤተ ክርስቲያን ባይሰማ እንደ አረመኔና እንደ ቀራጭ ይሁንልህ። እውነት እላችኋለሁ ይላል እግዚአብሔር ቃል፣ እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ቢስማሙ በሰማይ ካለው ከአባቴ ዘንድ ምን ይላቸዋል? ይደረግላቸዋል። ተስማምተው ቢጸልዩ ቢለምኑ አባቴን ያ የጸለዩት ነገር ይሰማል፣ ይደረጋል እያለ ነው የሚናገረው። ግን ምንድነው የሚለው? በሰማይ በምድር ያሰራችሁት በሰማይ የታሰረ ነው። ይሄ መንፈሳዊ ስልጣን የእግዚአብሔር ቃል የሚነግረን። ይሄ ያለው በህብረት ውስጥ ነው። ስለዚህ በመንፈሳዊ ህብረት ውስጥ ሰዎችን በሰውነታቸው ካያችሁ በጣም አስቸጋሪ ነው። ስለ መንፈሳዊ ህብረት ነው የሚያወራው። የእግዚአብሔር ኦቶሪቲ አለ። እግዚአብሔር ህብረት የሚያደርገው ከዚህ ጉባኤ ጋር በዚህ ኮንቴክስት ከኛ ጋር በመስማማት እዚህ ስናስር እዛ እንደሚታሰር የእግዚአብሔር ቃል ይነግረናል። አንድ ምዕራፍ ወደፊት ሄደን ምዕራፍ 20 ላይ እንሄዳለን። እዛው ይቅርታ ዮሐንስ ወንጌል ላይ ዮሐንስ ወንጌል ምዕራፍ 20 ላይ እንሄዳለን።
ክብር ለእግዚአብሔር ይሁን። ኢየሱስ የዘላለም ጌታ ነው። ዛሬ የከበረ ነው መካከላችን፣ ህብረታችን የከበረ ነው። ሰይጣን ብዙ ነገር ሊነግረን ይችላል። እድፋሙን ልብስ ሊነግረን ይችላል። በስደት ከነበርንበት በተለያየ ሁኔታ የኢያሱ ልብስ አድፏል። ትንታግ ነው የሚለው እግዚአብሔር ቃል ስለ ኢያሱ። ትንታግ ከእሳት ያመለጠ ትንሽ የነደደ እንጨት ማለት ነው። ያልሞተ ግን እንደገና ህይወት የተሰጠው ህይወት የቀጠለ እንደገና ለአገልግሎት የሚውል ማለት ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ እግዚአብሔር ቃል እንደዚህ ይላል። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል እንደዚህ ይላል። እሺ ይህንም ብሎ እጁንም ከፍ 19 ላይ አነባለሁ፣ ግድ የለም 19 ላይ እግዚአብሔር ቃል እንደዚህ ይላል። ያም ቀን እርሱ ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱን ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳሉ ተሰብስበው እያሉ ህብረት እያደረጉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንም ጎኑንም አሳያቸው ይላል እግዚአብሔር ቃል። ከዛ ደቀ መዛሙርቱን ጌታንም ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንም ብሎ ምን አለባቸው ይላል? እስቲ እፍ አለባቸው በሉ። ከዛ በኋላ መንፈስ ቅዱስን ምን አሉ? መንፈስ ቅዱስን ተቀበሉ ይላል መጽሐፍ ሲናገር። ሌላ ስፍራ ላይ የአብ ፍቅር፣ ጳውሎስ መልእክቱን ሲዘጋ የአብ ፍቅር፣ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ አንድነት ወይም ህብረት አይደል? ክብር ለእግዚአብሔር ይሁን። ተቀበሉ፣ ኃጢአታቸውም ይቅር ያላችኋቸው ሁሉ ምን ይላሉ? ይቅር ይሏችኋል፣ የያዛችሁባቸው ተይዞባችኋል አላቸው ይላል። ኢስ ኦቶሪቲ ከማን ጋር የተቀበሉት? ልክ መንፈስ ቅዱስን ምን ሲልባቸው? እፍ ሲልባቸው ይሄ ስልጣን ገባባቸው። ከማን የተነሳ ነው ይሄ ስልጣን? አሁን ገባን። ከመንፈስ ቅዱስ የተነሳ ያለ ስልጣን ነው ይሄ ስልጣን። ሌላ ስፍራ ላይ ስንሄድ ሐዋርያት ሥራ ምዕራፍ 5 ላይ አናንያና ሰጲራ ባለው ህብረት በጣም ተደመሙና ምን አደረጉ? ያላቸውን ነገር ሁሉ ሸጡና ምን አደረጉ? መጡ። ሲያዩ አጓጓቸውና የተወሰነውን ነገር አስቀሩና ይሄ ነው ብለው ሲያመጡ አናንያ ምን ሆነ? ሞተ። ግን ምን አሉት ሐዋርያቶች? መንፈስ ቅዱስን ምን ትላለህ? ትዋሻለህ። መንፈስ ቅዱስን ነው ያታለልከው። አናንያ ሞተ። ሚስቱ ስትመጣ ባልሽን ያነሱ፣ እነሱም ደግሞ ምን ይበሉሽ? አንቺንም ይውሰዱሽ። እዛ ጋር በምንድን የተገለጡት? በመንፈስ ቅዱስ ኦቶሪቲ፣ በህብረት መካከል ስላለው ኦቶሪቲ ነው የሚናገር። መንፈስ ቅዱስን ማታለል አትችሉም። እነሱ ያዩት እንግዲህ እነ ጴጥሮስን ያዩት፣ አሳ አጥማጆቹን፣ ምስኪኖቹን እንዳው ነገር ያማረላቸው መስሏቸዋል። የነገሩ ማማርና የነገሩ ክብደት መንፈስ ቅዱስ መገኘቱ ነው። አሜን። ስለዚህ ከቤተ ክርስቲያን ጋር የሚሰራ ስልጣን አለ። በመንፈሳዊ ህብረት ውስጥ የሚሰራ ስልጣን አለ። ያ ስልጣን በመንፈስ ቅዱስ አማካኝነት ኤክስኪዩት የሚሆን ነው። እፍ አለባቸው፣ መንፈስ ቅዱስም ገባባቸው ነው የሚለው ክፍሉ ቅድም ያነበብነው ዮሐንስ ወንጌል ላይ። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አለ። ይህንም ብሎ እፍ አለባቸው፣ መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ያላችኋቸው ሁሉ ይቅር ይላችኋል፣ የያዛችሁባቸውም ተይዞባችኋል። ስለዚህ ከቤተ ክርስቲያን ጋር የሚሰራው ማን ነው? መንፈስ ቅዱስ ነው። በመንፈሳዊ ህብረት ውስጥ ኤክስኪዩት የሚያደርግ ፓወርፉል የሚያደርግ የሚያስፈጽም የሚሰራ መንፈስ ቅዱስ ነው። ሌላ ስፍራ ላይም ሐዋርያት ሥራ ላይም ስናይ የእግዚአብሔር ቃል እንደዚህ ይላል። መጡ ሐዋርያቶች ጋር እንዴት ነው ለጣዖት የተሰዋ እንብላ ወይስ አንብላ ሲሉ ውሳኔያቸውን አስተላለፉ። አትብሉ፣ እኛና መንፈስ ቅዱስ ምን ብለናል? ወስነናል።
ስለዚህ በመንፈሳዊ ህብረት ውስጥ ምን አለ? የጌታ ስልጣን አለ፣ የመንፈስ ቅዱስ ስልጣን አለ። በምድር ያሰራችሁት በሰማይ ታሰር ይሆናል። ተስማምታችሁ በምትጸልዩበት ነገር ሁሉ በዚያ ለጥያቄያችሁ ለጸሎታችሁ መልስ ታገኛላችሁ ነው የሚለው ክፍሉ። የእግዚአብሔር ስም የተባረከ ይሁን። ሁላችንም ቆመን እንጸልያለን። የረዳንን ጌታ ሃሌሉያ፣ የባረከንን ጌታ ወገኔ በእግዚአብሔር ቤት በመመላለስህ አልከሰርክም። ሃሌሉያ። ዝናብ ከውጭ ልታገኝ ትችላለህ። ወደዚህ ከመጣ ግን ከጠሉ ትጠግባለህ። ኢየሱስ የዘላለም ጌታ ነው። ሃሌሉያ። በህብረት ውስጥ ጠላለ። ሃሌሉያ። እግዚአብሔር የወሰነው በረከት አለ፣ መንፈሳዊ በረከት አለ፣ ምድራዊ በረከት አለ። በህብረት ውስጥ ምን ያልተቀበልነው አለ ወገኖች? ቤታችን የተሰራው ጌታን ስላመለክን ነው፣ ህብረት ስላደረግን። በዚህ በረከት ታዟል። እግዚአብሔር አዟል ነው የሚለው። የማይሆንን ነገር እግዚአብሔር ያደርጋል። ሃሌሉያ። ከአርሞኒየም የመጣውን ጠል ለጽዮን ምድር የሚያጠግብ ጌታ አለ። ሃሌሉያ። እንደዚህ አልነበርንም። የ10-20 ዓመት እንደዚህ ነበርን ወይ? አይደለንም። ጤና የመጠበቁ ሚስጥር ኢየሱስ የዘላለም ጌታ ነው። ከእግዚአብሔር ተአምራትን ጠግባለህ። ህብረት ስታደርግ፣ ከቅዱሳን ጋር ህብረት ስታደርግ፣ ስታመልክ፣ ለዝናብ አትሩጥ፣ ለጠሉ ሩጥ። ለዝናብ ለኃጢያኑም ዝናብ ይዘንባል፣ ለጻድቁም ዝናብ ይዘንባል። ፀሐይ ይወጣል። እሱ ኖርማል ሬጉላር። ከጠሉ ለመጥገብ ግን ኢየሱስ ጌታ ነው። ወንድሞች በህብረት መቀመጥ አለባቸው። በዛ በረከት አለ፣ በዛ ህይወት አለ። የደረቀውን ነገርህን የሚያረሰርስ በረከት አለ። የደረቀውን ላንድስኬፕ ግሪን የሚያደርግ ህይወትን የሚሰራ። ዛሬ ወንድሜ እህቴ ነግራችኋለሁ፣ ከቅዱሳን ጋር ህብረት አድርጉ፣ ከቤተ ክርስቲያን ጋር ህብረት አድርጉ። አንዳንዱ በረከት በዝናብ አይመጣም። አንዳንዱ በረከት ብዙ በማረስ አይመጣም። አንዳንዱ በረከት በላብ አይመጣም። አንዳንዱ በረከት በህብረት ነው የሚመጣው፣ በመንፈሳዊ ህብረት throughout the year evergreen ለመሆን። ሃሌሉያ። አለቀላት፣ በረሃ ነው፣ አሁን ሙቀት ነው፣ ዝናብ የለም ሲባል አንተ ግሪን ነህ። ኢየሱስ ጌታ ነው። ከማን የተነሳ? ከጠሉ የተነሳ። ባልተጠበቀ ሁኔታ፣ ምንጭ በማይታወቅ ሁኔታ፣ ፍጥረታዊ ሰው በማይረዳው ሁኔታ ትባረካለህ። እንዴት ሌላው ስፍራ ሲደርቅ፣ ወቅት ጠብቆ ሲደርቅ፣ ዝናብ የቆመ ቀን ይጋለጣል። እሱ ይደርቃል፣ አንተ ትለመልማለህ። ለምን? ምንጭህ ሌላ ነዋ። ምንጭህ አርሞኒየም ነዋ። እንዳውም ሙቀቱ ይጨምር፣ እንዳውም እሳቱ በረሃው ይጨምር፣ በረዶው ይቀልጣል። ብዙ ጠል ታገኛለህ። ኢየሱስ የዘላለም ጌታ ነው። ጠፉ ሲባል የምትበዛው ለዚህ ነው። ሃሌሉያ። ህይወት ታዟል። አትደርቅም፣ አትደርቅም፣ አትሞትም። ህይወት ታዟል። አየህ፣ እግዚአብሔር የሚሰበስብ ለጥቅምህ ነው። ኢየሱስ የዘላለም ጌታ ነው። አንዳንዱ የህይወት ስታይልህ ሚስጥር ነው። እግዚአብሔር ግራርን የመረጠበት ነገር ሚስጥር ነው። እግዚአብሔር ኢየሩሳሌምን ጽዮንን የመረጠበት ነገር ሚስጥር ነው። ወደደ እግዚአብሔር። በቃ እግዚአብሔር አሁን በሚታይ በግንብ ቤተ መቅደስ አርክቴክት አይደለም እግዚአብሔር የሚደሰተው። እግዚአብሔር በዚህ ባለው በመንፈሳዊ ህብረት አርክቴክት ነው እግዚአብሔር የሚደሰተው። ሃሌሉያ። ኢትስ ኮማንዲንግ። በረከቱ ኮማንዲንግ ነው። ታዞልሃል። ኢትስ ፔይድ። ተከፍሏል። ለጤና ተከፍሏል። ኢየሱስ ጌታ ነው። እግዚአብሔር አንዳንዴ ዶክተር ኖቶችን ኦቨርራይድ ያደርጋል። አስደናቂ ህይወት ስታይል ባንተ ህይወት ላይ ተከፍቷል። ሚስጥሩ ምንጩ ምንድነው ካልከኝ መንፈሳዊ ህብረት ነው። ሃሌሉያ። ከመንፈስ ቅዱስ ጋር ህብረት ማድረግ፣ ከአብ ጋር ህብረት ማድረግ፣ ከወልድ ጋር ህብረት ማድረግ ትቀጥላለህ። ተቆረጠ የተባለው ነገር ይቀጥላል። ሃሌሉያ። ህዝቤ ያመልከኝና ያገለግለኝ ዘንድ ልቀቅ እንዳለ
ሃሌሉያ! የሚደንቅ በረከት ነው። ለማምለክ ጌታን ለማምለክ ለመከተል የወጣ ህዝብ አስደናቂ ነው። በደረቅ ያሻግራል እግዚአብሔር፣ በደረቅ ያሻግራል። ለመረጣቸውን በደረቅ ያሻግራል። ማንም በዘመን ውስጥ ሁሉ በዘመናት ሁሉ ባህርን ተከፍሎ የተሻገረ በደረቅ የተሻገረ የለም ወገኖቼ። ጫማው ሳያልቅ 40 ዓመት የሄደ የለም። ከሰማይ የበላ የለም። መጽሐፍ ሲናገር እንዳውም ስለነሱ ሲናገር ብዙ የሰበሰበም አላተረፈም ይላል፣ ጥቂትም ደግሞ የሰበሰበ አልጎደለውም ይላል። አየህ የበረከቱ አይነት በሩጫ አይደለም፣ ከእግዚአብሔር ጋር በመሆን ህብረት በማድረግ ሃሌሉያ። ጸልዩ ወገኖቼ። ዛሬ ከሳሽ ሊከስህ አይችልም። እግዚአብሔር አሮጌውን ጥምጥም አንስቶ እንደገና እግዚአብሔር አዲስን ጥምጥም፣ እግዚአብሔር አዲስን መደረቢያ ለዚህ ጉባኤ ያደርጋል። ሃሌሉያ። ኢየሩሳሌምን የመረጠ ሃሌሉያ፣ ጽዮንን የመረጠ ሃሌሉያ፣ ደረቁን የመረጠ እግዚአብሔር ይገስጽ። የእግዚአብሔር ምርጫ ምክንያት ነው። ንገረው ዲያብሎስን ተመርጬ ነው በለው። ሊመጣ ይችላል፣ በተለያየ ክስ ወደ ህይወት ሊመጣ ይችላል። ተመርጫለሁ በለው። መልአኩ እንደዚህ ነው የገሰጸው ዲያብሎስን። ኢየሩሳሌምን የመረጠ የማይመረጠውን የመረጠ እግዚአብሔር ሃሌሉያ። ዘርህ ይቀጥላል። ካንተ የተነሳ ዘርህ ይቀጥላል። አንተ የምታመልክ ከሆነ ትውልድ ያመልካል። ሃሌሉያ። ራሳችሁን ለመንፈሳዊ ህብረት ራሳችሁን አዘጋጁ። ሃሌ ተሽለህ አይደለም እነግርሃለሁ። አንተ ግራር ነህ፣ አንተ የበረሃ ወይራ ነህ። እነሆ እግዚአብሔር በሚስጥር እንዲሁ ስለመረጠህ ነው። እግዚአብሔር ላንተ ድብቅ የሆነ በረከት አለው። ከመንፈሳዊ ነገር ጋር የተያያዘ በረከት አለው። በህብረት ውስጥ እግዚአብሔር ደግሷል። እግዚአብሔር በተራራው ላይ ትልቅን ድግስ ደግሷል። አሮጌ ወይን ጠጅን አዘጋጅቷል። ቅልጥምን የሰባ ፍሪዳን እግዚአብሔር አዘጋጅቷል። ሃሌሉያ። ለበረከት ተጠርተሃል። ለበረከት ተጠርተሻል። ሃሌሉያ። ከሳሾችሽ ወዴት ናቸው አላት። ያችን ሴት ከሳሾችሽ ወዴት ናቸው? የታሉ? ንገረው። ተመርጫለሁ። ሃሌሉያ። ተመርጠሃል። ተመርጠሃል። ለዘላለሙ ተመርጠሃል። ለኢየሩሳሌም ተመርጠሃል። ለምትመጣው ከተማ ተመርጠሃል። ከሱ ጋር የመጨረሻውን በነጩ ዙፋን ስር ለመቅረብ ተመርጠሃል። ከጌታ ጋር ራት ለመብላት ተመርጠሃል። ፕራሶ በምን ትደሰታለህ ወገኔ? በዚህ ተደሰት እንጂ ምን ጎደለብ? መጽሐፍ ቅዱስ እንደዚህ ይላል። ስለ ወንጌል እናትና አባቱን የተወ ወንድም ሚስቱን የተወ ይላል መጽሐፍ ቅዱስ ሲናገር፣ በምድር 100 እጥፍ በሚመጣው ዓለም ደግሞ የዘላለም ሕይወት ይላል እግዚአብሔር ቃል። ሃሌሉያ። ዛሬ ከዝናብ አይደለም የምታገኘው፣ ከጠሉ ነው የምታገኘው። ከጠሉ የሆነ በረከት አስደናቂ። ምንጭህ አይታወቅም፣ ግን አንተ ትጠግባለህ። ኢየሱስ ጌታ ነው። ምንጭህ ሚስጥር ነው። ኢየሱስ የዘላለም ጌታ ነው። ሚስጥሩ ምንድነው? አንተ በጽዮን ከተማ በጽዮን ተራራ ላይ መገኘት ነው። ሃሌሉያ ሃሌሉያ።